1 ሜትር ከ77 ረዝማለች። በዚህ ውብ ቁመና ላይ ደግሞ እጅግ የተለየ ባህሪና ቁጥብነት ይታይባታል። ሉላ ገዙ ወልደ ገብርኤል ለአባቷ ያላት ፍቅርና ቅርርብ ለዚህ ስኬቷ እንድትበቃ እንዳደረጋት ትናገራለች። ለዚህም ይመስላል በገዙ ሞት ካለች እና ከማለች በፍጹም እንደማታዋሽ የሚነገርላት። አቶ ገዙ ወልደ ገብርኤል ሉላን በተለየ ሁኔታና ፍቅር እንዳሳደጓት በአንድ ወቅት በኢቢኤስ ቴሌቪዥን ፕሮግራም ላይ የአባቶች ቀን በተዘጋጀ ፕሮግራም ነፍሱን ይማረውና ከተወዳጁ ጉምቱ ጋዜጠኛ አስፋው መሸሻ ጋር በተዘጋጀላቸው ፕሮግራም ላይ ተናግረው ነበረ። ሉላ ገዙ ወልደ ገብርኤል በ1981 በአዲስ አበባ የተወለደች ሲሆን ትምህርቷንም እዚሁ አዲስ አበባ ተከታትላለች። የከፍተኛ ወይም የዩኒቨርሲቲ ትምህርቷን ደግሞ በመቀሌ ዩኒቨርሲቲ የተከታተለች ሲሆን ታዲያ ሉላን የዝነኝነት ህይወትን ሀብላ እንድታጣጥም ያደረጋት ክስተትም የተፈጠረው እዛው መቀሌ ዩኒቨርሲቲ የሁለተኛ ዓመት ተማሪ እያለች በተዘጋጀው የሚስ ወርልድ ኢትዮጵያ ውድድር ላይ ከሷ በፊት ተወዳድራ አሸናፊ ከሆነችው አምለሰት ሙጬ ጋር በነበራቸው ቅርርብ ውድድሩ ላይ እንድትሳተፍ በተደረገላትም ጥሪ በመወዳደር አሸናፊ መሆን የቻለች ሲሆን በወቅቱም ሽልማቱን ካሸነፈች በኋላ 60 ሺህ ብር የሚያወጣ የዳይመንድ ቀለበት መሸለም ችላለች። ታዲያ በዚህ ሁኔታ የተጀመረው የዝነኝነት ህይወቷ ብዙ ስራዎችን ያመጣላት ሉላ ከዛም እስካሁን ድረስ ብዙዎቻችን የምናስታውሰውና በኮንዶም ማስታወቂያ በኢትዮጵያ የመጀመሪያ ነው በሚባልለት ሰንሴሽን ኮንዶም ማስታወቂያ ላይ በመስራት ከ500 ሺህ ብር በላይ ክፍያን በወቅቱ አግኝታ የስኬታማነት ህይወቷንም ማጣጣም ችላለች። በዚህ ማስታወቂያ ላይ ታዲያ ከቤተሰቧ ጭምር እጅግ ከባድ ትችትን አስተናግዳ የነበረ ቢሆንም ነገር ግን ያ ማስታወቂያ የብዙዎችን ግንዛቤ የፈጠረ እንደነበረ የምናስታውሰው ሀቅ ነው። ከዚህ በኋላ ነው እንግዲህ ሉላን እጅግ የፈተነና ወደ አላሰበችው የህይወት መስመር የከተታት ነገር የተፈጠረው። ዝነኝነቷ በከተማዋ ላይ የታወቀው ሉላ የራሷን ህይወት አስቀድማ በመስራት የግድ ነበረባትና በወቅቱ በአዲስ አበባ ከተማ ውስጥ ታዋቂ ከነበረው ሰው ጋር በትዳር ለመጣመር ወስና የነበራቸውን የፍቅር ግንኙነት ወደ ትዳር በመቀየር በአንድ ጎጆ ለመኖር ወሰኑ። የመጀመሪያዎቹ ጥቂት ዓመታትን በደስተኝነት መኖር የቻሉ ሲሆን ከተወሰኑ ጊዜ በኋላ ግን በመሃል ከባድ ክፍተት መፈጠር በመጀመሩ ሉላዬ የመጀመሪያ የትዳር ህይወቷን በፍቺ ቢደመደምም ነገር ግን ይህቺ ጠንካራና ታታሪ ሴት በትዳሯ መካከል ያፈራቻቸውን ሄመንና ኤልኦራ የተባሉ 2 ቆንጂዬ ሴት ልጆችን የዝነኝነት ህይወቷ ሳይገድባት ጥርሷን ነክሳ አሁን ላሉበት ደረጃ ማድረስ የቻለች ለብዙዎች ምሳሌም መሆን የምትችል ሴት ናት። አሁን ላይ ልጆቿ ትልልቅ ሆነዋል። ሉላም በስኬት ላይ ስኬትን እየደረበች ይበልጡኑ እያማረባት ህይወቷን እያጣጣመች ትገኛለች። ታዲያ ከነዚህ ስኬትን ካጎናጸፏ ጉዳዮች ውስጥ በቅርቡ ትልቁን ድርሻ ሊወስድ ይችላል የሚባለው